አዲስ የመድኃኒት ጠርሙስን ከፍት የምናገኘው ጥጥ ጥቅሙ ምንድነው? ከአምራቾች ምስጢር ጀርባ ያለው አስገራሚ ታሪክ። አዲስ የኪኒን መድኃኒት ጠርሙስ ሲከፍቱ በውስጡ ጥጥ ታጭቆ የማግኘት እድሉ ከፍተኛ ነው። ታዲያ ይህ ልማድ የተጀመረው ድሮ ኪኒኖች በቀላሉ የሚሰባበሩ በነበሩበት ዘመን ነው። ጥጡ በጠርሙስ ውስጥ የሚቀመጠው መድኃኒቶቹ በሚጓጓዙበት ጊዜ እርስ በርስ እንዳይጋጩና እንዳይሰባበሩ ለመከላከል ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1980ዎቹ ኪኒኖቹ ጠንካራና በቀላሉ የማይሰበሩ ሆኖ በልዩ የፊልም ሽፋን ወይንም ኮቲንግ ዳግም ተዘጋጁ። ይህ ማለት ግን ከዛ በኋላ ጥጡ ለደህንነታቸው አያስፈልግም ነበር ማለት ነው። ታዲያ ጥያቄው መድኃኒቶቹ ዛሬም ድረስ በጠርሙሳቸው ውስጥ ጥጥ የያዙት ለምንድን ነው? ቀላል መልሱ ነገሩ ከለመድነው ልማድ ጋር የተያያዘ ስለሆነ ነው። ሰዎችም መድኃኒቱን ሲከፍቱ ጥጡ በውስጡ እንዲኖር ይጠብቃሉ። በዚህ ምክንያት አምራቾቹ የሰዎችን እምነትና ፍላጎት ለመጠበቅ ሲሉ ብቻ ጥጡን ማድረጋቸውን ቀጥለውበታል። ሰላም፣ ዶክተር ብሩክ እባላለሁ። ሕክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። ሐሳባችሁን በኮሜንት አስቀምጡ። ላይክ እና ፎሎ ማድረግ እንዳይረሳ።